ሰላም እንዴት ነሽ? እንዴት ናችሁ ቤተሰብ? ከረጅም ጊዜ መጠፋፋት በኋላ ዩቲዩብ ላይ ተከስተናል። ቲክቶክ ላይ እንኳን አለ፣ ዩቲዩብ ላይ ግን በጣም ረጅም ጊዜ ሆኖናል። እንዴት ናችሁ? ሰብስክራይብ፣ ሼር፣ ሪፖስት ለከለ ቲክቶክ ነው። ሼር፣ ኮሜንት፣ ሌላ ምን ነበር? ሰብስክራይብ እያደረጋችሁ አበረታቱን። እንግዲህ ዛሬ ሳሎን ውስጥ ነው ቀረጻችን። ድምጼ ትንሽ እንደመዘጋት ብሏልና አንዳንድ ቶፒኮች ላይ እንድንወያይ ብዬ ነበር። ዛሬ አሞሻል በርግጥ አላህ ያርግሽ። እና ወደ ኋላ ትንሽ መለስ ስላድርግሽና የብዙ ሰው ጥያቄ ስለሆነ ነው። በተፈጥሮ ነው አይነ ስውርነትሽ ወይስ ከጊዜ በኋላ የመጣ ነገር ነው? አይ ከጊዜ በኋላ ነው። ስንት 9-8 አይሆነኝ መሰለኝ ያንሻል አካባቢ ነው። የተወሰኑ ነገሮችን የተወሰኑ ሳይሆን በደንብ አውቃለሁ። በደንብ ነገሮች ማፊያ ነበርኩኝ። በነገርሽ ላይ ስቶሪ ትሰሚያለሽ አንቺ ቤት ውስጥ እንደዛ ነገር ነበር። ብቻ ትምህርት ቤት ሄጄ ምናምን ነገር ነው እንደማዞር አድርጎ ጀመረኝ። ከዛ በኋላ ኦልሞስት ለአንድ አመት ከምናምን ሆስፒታል ሆነ ቤቴ። ገርምሻል አንቺ እንኳን እዛ ነው ፈላ ነበርሽ። ጩጬ ነበርኩ፣ ምንም አላውቅም ነበር እዛኔ። ከዛ በቃ አንድ አመት ከምናምን ብቻ እንትን ሆነ። ከጥቁር አንበሳ የተሳሳተ መድኃኒት ሰጥተውኝ እሱን እየወሰድኩኝ ምናምን ይሄ ነገር ሀፕን ሲያደርግ ኬዙ ሌላ ነው አሉ። አስቢ እንግዲህ ለ6 ወር ምናምን የተሳሳተ መድኃኒት ወስድ ነበር ማለት ነው። እና ራሴ ነበርኩኝ ከሎሚ ሜዳ ፊሊጶስ እየሄድኩኝ መድኃኒቱን ማመጣው ራሴ። አንቺን ትምህርት ቤት አድርሼ ታስፈልገሽ እኔ አላስታውስም። አንቺን ትምህርት ቤት አድርሼ በዛው ፊሊጶስ ጤና ጣቢያ ሄጄ የተሳሳተ መድኃኒቱ እሱ ነው እንግዲህ እሱን ነበር የምወስደው። ብታይ እዛኔ ከማረሳው ነገር እዚህ ከሎሚ ሜዳ ወደ ፊሊጶስ ሜዳ የሙስሊምና የክርስቲያን መቃብር አለ። አዎ አለ። እሱ ጋር የመቃብር ላይ ጽሁፎች ነበሩ። አሁን አላውቅም እንግዲህ ይኖራል። አሁንማ የክርስቲያኖች ላይ አለ ኦፍ ኮርስ ይኖራል። አዎ። እና ዛኔ ሁሌም ማነበው ዳር ላይ ማለት ነው። ዳር ላይ አሁን አንቺ እነዚህን አታስታውሽም። እኔ የመጨረሻ ትውስታዎች ስለሆነ ይመስለኛል የሆነ ቆንጆ ወጣት ልጅ ጥላሁን የሚባል እንዲህ ብሎ ሐውልቱ ላይ ሁሌ ነበር ማነበውና የሆነ ሰዓት እንደዚህ ረፍቶብኛል ምናምን፣ ግን ቆሜ እያነበብኩ የሆነ ሴት ያረብስማሚጂ መገኛ እንዳይምትሽ በላ ወላሂ በጣም ነበር ቆሜ ማነበው። ከዛ እነሱ ትውስታዎቼ ይሄ የመጨረሻዎቹ ናቸው። እና እንደዛ ነው። ሌላ የምታስታውሽው ስትመላለሽ ይዛ የሆነች ዩኒፎርም የሚያምር ዩኒፎርም የለበሰች ልጅ የምትያት ነበረች? ወላሂ የት ትምህርት ቤት እንደሆነች አላውቅም፣ ግን ሁሌ መንገድ ላይ እንገናኝ ነበር። በጣም የምታምር ልጅ እንግዲህ አሁን ስገምት በቃ 15-16 ምናምን የምትሆን ቡኒ ሹራብ በጥቁር ጉርድ። የምን ትምህርት ቤት ነው ግን እሱ? እኔ አላውቀውም። ብቻ እንደዛ በቃ በጣም ስርዓት ጨዋና ቀሚሳ የሚያስብል አይነት አለ። እንደዛ አይነት ልጅ ናት። እና ሁሌ በቃ አላውራትም ምናምን፣ ግን በቃ የሆነ ዝም ብለሽ በአይን የምትላመጂው ነገር አለ። ሁሌ ስንገናኝ ፈገግ እንባባል ነበር፣ ግን ሰላምታ ምናምን የለንም። ሁሌ መድኃኒቱን ለማምጣት በሚሄድበት ሰዓት ማለት ነው። እነሱ ድጋሚ ደግሞ እዚህ ፊሊጶስ ውስጥ ከነበሩት መድኃኒት ከምንወስድ ከተመላላሾች እኔ ነበርኩኝ ጩጬ። እና ሌሎቹ ምናምን እንትን ይሉኝ ነበር። ልክ ተራዬ ሲደርስ አስቀድሜኝ ብለው ገፍትረውኝ ይገቡ ነበር። ጨቆን ነበር። ያው እንትን ስለሆንሽ ህፃን ስለሆንሽ እንጂ ግን ደስ ይለኝ ነበር። በቃ እነሱ ጋር ሄጄ እነሱን አግኝቼ ምናምን ወደ ቤት ስመለስ ደስ ይለኝ ነበር። ታውቂያለሽ ደግሞ ታላቅ እህታችን ጋር ነበር እነዚህ እሷ ጋር ስለነበረ እሷ ገበያ ነው የምትውለው፣ አንቺ ትምህርት ቤት ነሽ።
እኔ ለሕክምና ነው የመጣሁት ከዚህ ከሐዋሳ መስመር ታውቂያለሽ ከና ለዛ ስለሆነ ብቻዬን ስለሙሉ እነሱም ሳገኝ በጣም ነበር ደስ የሚለኝ ግን አብዛኞቹ ሰርጀሪ ተሰርቡ ምናምን ነበር ወጣየኝ ብቻ ነኝ ዝመይ መድኃኒቱን ስቅም የነበረው ያለ ኬዜ ማለት ነው። እሺ ከዛ ግራጁዋሊ ነው ወይስ ቀስ በቀስ ነው እይታሽ እየቀነሰ የመጣው? እኔ ሳስታውስ ቀስ በቀስ ነው አሁን ሲገባኝ እንትን እንደዚህ አልተረዳሁትም እንጂ ትዝ የሚለኝ ምን እንደሆነ ታውቂያለሽ? እኔ አንቺ የሆነ ቤት እየቀየርን የሆነ ዕቃ ይዛችሁ ከፊት ሄዱ ተባለን እየሄድን ፋዘር ከኋላ እየመጣ ያው አይታየሽም ምናምን አልሽ ስትኝ አልታየኝም እና ቀረብ ሲል ነው ይታየኝ። አንድ እሱ በሱ ነው ያወቅኩትኝ ማለት ቀስ በቀስ እንደሆነ። ሁለት ደግሞ በሆነ ኬዝ ፋዘር እንደዚህ እንግዲህ እንትን እያለኝ ይሆናል እየሞከረ ምናምን ምን ሁኔታ ላይ ናት የሚለውን ለመለየት ይመስለኛል መስቶት አምጥቶ ይታይሻል ሲለኝ ግማሽ ፓርቲ ነው የሚታየኝ የራስ መስቶት። ኦኬ እነሱን አሁን ሳስታውስ ያው ቀስ በቀስ ነው ይመስለኛል እንግዲህ። ኦኬ የሰው አቀባበል እንዴት ነበረ? አንደርስታንድ ያደርግሽ ነበር ወይስ እየቀለደች ነው ብሎ ነበር እንትን የሚልሽ? በተለይ ወደዛ ወደ ነበርንበት አካባቢ ስመለስ በጣም ቻሌንጅ ነበረው። የትምህርት ቤት ጓደኞቼ በቃ ውጭ መውጣት አልችልም ነበር ማለት እኩዮቼ ናቸው። እኩዮቼ ስልሽ በቃ እዛ 8-9 ዓመት ምናምን ቢሆን ነው ግን መንገድ ላይ ሲያዩኝ በጣም ያለቅሳሉ፣ ቤት እየመጡ ያለቅሳሉ ምናምን እና እኔ ምን እንደማስብ ታውቂያለሽ? ትምህርት ቤት እንደሚሄድ ነበረ የማስበው። ፈርስት ሴሚስተር ፋይናል ተፈትኝ ምናምን ነው ይሄን ነገር እንትን ያደረገው እና ከዛ ስመለስ ከዚህ ከአዲስ አበባ ተመልሼ ስሄድ ክረምት ነበር አስታውሳለሁ። ክረምት ነበርና ትምህርት የለም እና እኔ ማስተው ክረምት ስለሆነ አሁን ቀጣይ መስከረም ላይ እንትን እገባለሁ ብዬ ነው የማስበው። ትምህርት ቀጥላለሁ ብዬ ነበር። አንድ ያጎታችን ልጅ ነበር አብሮን የሚማር እንትና ቲቸር እንትና ምን አለችክ ቲቸር እንትና አብስም ታረገችኝ ምናምን ነበር የምለው ብታይ። በቃ እነሱ ግን ኦልሬዲ ኬዙን አውቀውት ምናምን በቃ ትምህርት ቤት ውስጥ እንደሌለው ነው የሚያውቁት። እኔ ግን እስከ መስከረም መጥቶ ክላስ እስክጀምር ምናምን እጓጓ ነበር። ያው እሱ ይመስለኛል እኔ አሁን እዛኔ ባላስተውለውም ፋሚሊ ግን በጣም የተጨነቀበት ጉዳይ ይመስለኛል። ኦኬ ግን አመት ከምናምን ብቻ ነው ቤት የተቀመጥኩት። ከዛ በኋላ እንደምታውቂ ወዲያው ነው አዳሪ ትምህርት ቤት አይነ ስውራን የገባሁት። በዚህ ደግሞ በጣም እድለኛ ነኝ። እድሜን አልፈጁብኝም ቤት ውስጥ። ያው ለትምህርት ካለኝ ፍቅር አሁን ሳይሆን ያን ነው ከትምህርት ካለኝ ፍቅር አንፃርም ይመስለኛል ወዲያው ነው ትምህርት ቤት ተገኘልኝ። አመት ከምናምን ነው በቃ አጠቃላይ ከነ ህክምናው ትምህርት ቤት ከማፈላለጉ ምናምን አጠቃላይ 1 አመት ከምናምን ብቻ ነው ቤት የተቀመጥኩት። ወዲያው ግን አንድ ክላስ ባክ አድርጌያለሁ። ኦኬ ብሬሉን ምናምን በደንብ እንድማር በሚል ኦኬ አንድ ክላስ ባክ አድርጌያለሁ። ይህን ሁሉ ፕሮሰስ በምታልፊበት ታይም ውለታው አለብኝ ሳይሰለች ሳይደክም እምትዩ ማለት በቃ ወይ ሁሉም ቤተሰብ እናት አባት ወንድም ምናምን የምትዩ ነገር አይደለም። እዛኔ አሁን ታናናሾቼም ታላላቆቼም ለኔ በጣም ከመልሽ በላይ እሱ እንትን የሚባል አይደለም። ደግሞ እዛኔ የሚገርምሽ ይሄ አይነ ስውር ከመሆኔ በፊት ትዕቢተኛ ነበርኩኝ። ያ ትዕቢት ላይ ቅብጠት ተጨመረ። ኦኬ በጣም ቀብጥ ነበር። በቃ የሆነ ትንጥዬ ነገር ነው አሁንም ያውነኛ ግን እዛኔ ደግሞ ይብሳል። ትንሽ ነገር ነው የሚያስከፋኝ። የሆነ ነገር ከተው ነው ቤት በቃ ፋዘር እንዴት ነው ለምን በቃ እነሱ እኔ ስህተት ሆኖ ራሱ ነው ጋር እያጠፋው እኔ ልክ ነኝ በቃ እዛኔ። አንድ ደግሞ የሆነ ነገር ሲጠፋ አስታውስ የሆነ የእንትናል የመስታወት ጠረጴዛ መስታወት ከቧለችና የሱን ሲስተር ሰበረችልሽ ማለት ነው። የሰበረች ደግሞ በከባድ በሃርድ ኬዝ ነው ስለሽ የሆነ ሹፌራችን ነበርና ከሱ ጋር ስትላፋ ነው የሰበረች። ስትላፋ ስለሽ የተለየ ነገር ሳይሆን እኛም አለን ምናምን ግን በቃ ተሰበረ። ልክ ፋዘር ይመጣል ምናምን ማን የሰበረው እሷ ናት ሁሉ ምን
ሰበርሽው? አዎ። እንዴት ስታደርጊ? እንዲህ ሳላቅ እንጨት መስሎኝ መስታቱን ጫን ብዬው አለኩት ማለት ነው። ያ አልተዋጠለትም ግን ተቀበለ። ከዛ ካለፈ በኋላ ምናምን እሷ መሆኗ ታወቀ። ግን ካገባች በኋላ ነው ታወቀው እሷ መሆኗ። ኦኬ ሳይኮሎጂካሊ አንቺ እንዴት ነው ሲቹዌሽኑን የተቀበልሽው ያስተናገድሽው? ምን ያህል ፊል አድርገሻል? እና ደግሞ አንቺ አይነ ስውር ከመሆንሽ በፊት ሌላ አይነ ስውር የምታውቂው አለ? ይሄን ብዙ ጊዜ ሳውራው ሰምተሽ ከሆነ ያንቺ አባት ወንድሜ እሱ በጣም ያቀርበው አንድ አይነ ስውር ሰው ነበር። ትልቅ ሰው ናቸው እና እኛ ጋር ነው የሚሉት። ደግሞ በጣም ነበር የሚገርመኝ ማለት አሁን እኔ ይሄንን ህይወት ሳየው ነው እንጂ አሁን እኛ ከተማ እየኖርን ነው አይደል? እዛ የገጠር ከተማ የሚባል አይነት ነገር ነው። ወንዝ ተሻግሮ ምን ብሎ እኛ ቤት ቀጥ ብሎ ይመጣ ነበር ወላሂ ላዚም። እና በጣም ነበር የሚገርመኝ። አሁንም በነገርሽ ላይ ሲቹዌሽን አሁንም ይገርመኛል። እኔ አላደርገውም አሁን ያንን ነገር ወንዝ ተሻግረሽ ነው ምናምን ብትይ ፓርሻል ነው ቶታል። በዛ ላይ እሱ ደግሞ የሂሪንግ ችግርም አለበት። በደንብ የሚሰማ አይነት ሰው አይደለም። ኦኬ ከዛ ሸኙት ምናምን እንባላለን። ልክ ቀን ውሎ ማለት የተወሰነ መንገድ ሸኙት ምናምን አቅጣጫውና ሲይዙት ምናምን ይለናል ብራዘር። እንደው ፈጣሪ መንገድ ላይ መጫወት መሰለሽ መላጣውን እየነካው ሮጣለሁ የሙላየት ነይ ምናምን ይለኛል። ከዛ በቃ መጨረሻ የሆነ ርህራሄ ይሁን በምን አላውቅም ብቻ መጥቼ ገና ከየትና የት እንደምሮጥ ብታውቂ እሱ እኮ አጠገቡ እየፈለገኝ ነው እኔ የለሁም ምናምን በቃ በሱ በጣም ነበር ሪላክስ የምናደርገው ምናምን። ከዛ በኋላ የሚገርምሽ አይነ ስውር ከሆንኩኝ በኋላ በቃ ና እንትን በላት ምንም ማለት እንዳልሆነ ንገራት ምናምን ብሎ የሆነ ሰዓት አመጣው ብራዘር። ቤት አንድ ክፍል ውስጥ ቁጭ ብለን ምን ፊል እንዳደረኩ ታውቂያለሽ? አሁን የእውነት እኔና እሷ እንታያይም ማለት ነው። አሁን ያን የነበረውን መልኩን እያየሁት አይደለም ማለት ነው ምናምን ብዬ በጣም ነው ፊል ያደረኩት እዛ ነው የሚገርምሽ ወላሂ። ከዛ በኋላ ግን ረጅም ጊዜ ሆነ አሁን በህይወት ይኖር አይኖር ግን አላውቅም። እዛኔ በጣም ትልቅ ሰው ነበሩ ግን የሱ ከልጅነት ጀምሮ ነው ከልጅነት ጀምሮ ምናምን ነገር ነው። በጣም የሚታወቅ ሰው ነው። በጣም ንጹህ ሰው ታያለሽ። ጽዱ በቃ እንደዚህ ከገጠር እንደመጣ ሰው ጭቃብኩቱ ምናምን አለ ሁሌ ንጹህ ሰው ሁሌ ወላሂ በጣም ነበር የሚገርመኝ እሱ ሰውዬ። ደግሞ አሁንም ይገርመኛል ለነገሩ በጣም እኔ ወንዝ ተሻግሬ ምናምን የሆነ ቤት መርጬ አልመጣም በተአምር። አሁንም ታውቂያለሽ እኛ ቤት አሁን እዚህ ሰፈሩት ያላንቺ እገዛ መንቀሳቀስ አልፈልግም። ባቆራሳ ልንቀሳቀስ ሁለተኛውን ጥያቄ አልመለስሽልኝም። ሳይኮሎጂካሊ እንዴት ነበር? እዛም ያላስታውስም ማለት እኔ ምን እንደተባልኩኝ ታውቂያለሽ? የሆነ ጊዜ ይመለሳል ነው የተባልኩት። ኦኬ እስከ ቅርብ ጊዜ ታውቂያለሽ እስከ 2010 አይደል? እስከዛ እኔ የሆነ ሆፕ ነበረኝ ምናምን ነገር ብቻ አዳሪ ትምህርት ቤት 45 ሴትና 40 ምናምን ወንድ ነን እና ሴት ወንድ ምናምን አይገናኝም እዛ እና ለሁሉም ምን እንደምታገኝ አይ እኔ እኮ ቀጣይ አመት 2000 ምናምን እኮ አልመጣም ነው 2003 ነው አልመጣም እስኮ እዚህ ግቢ ለምን አረ ዶክተር እንዲ ብሎኛል ነው የምላቸው። እና ለረጅም ጊዜ ሙድ እያዝብኝ ነበር በነገርሽ ዘንድሮ መጣሽ እየተባልኩኝ በነገራችሁ ላይ እንትን ነው አሁን ቤተሰብ ለማጽናናት ምናምን ነገር ነው እረዳለሁ። ግን እንደዚህ አይነት እንትኖች በጣም ከባድ ናቸው። ያ ሰው በጣም ነው ተስፋ የሚያደርገው ወላሂ በጣም ተስፋ ያደርጋልና ታውቂያለሽ እኔ መቼ ቁርጥ አድርጌ እንደወጣልኝ ታውቂያለሽ ቃል በቃል ተነግሮኝ ማለት ነው ትክክለኛ። እና እስከዛች አሁን 2010 ማለት ዘንድሮ 2018 ከ8 አመት በፊት ነው ቁርጤና ወቄ ቁጭ አልኩት ማለት ይቻላል። እና እንደዛ ነው። ግን እዛኔ ሳይኮሎጂካሊ ምን ልሆን አላስታውሰውም። የቤተሰብ ትሪትመንትን ስላለ ምናምን ይሄን ያክል አላስተዋልኩትኝ። ኦኬ አዳሪ ትምህርት ቤት ገብተሽ ቻሌንጅ ያደረጉሽ ነገሮች ምን ናቸው? በተማሪ ሊሆን ይችላል አስተማሪ የሆነ ቡሊ መደረግ ነገር አለ በሲኒየሮችሽ ምናምን ያ ነገር ገጥሞሻል ወይ? በደንብ ነው ያለው እንትን በነገርሽ ላይ እኔ በጣም የጎዳኝ
እንዳልኩሽ 1 አመት ከምናምን ቤት ውስጥ ስቀምጥ በጣም ትሪትመንት ነበረኝ ምናምን የፈለኩት ነው የሚገዛልኝ እንደፈለኩ ነው በቃ በዚህ ወንድሞች አሉ በዛ እህቶች አሉ በዚህ እናት አለች በዛ አባት አለ በቃ እንደፈለኩ ነው ሁኔታውን ታውቂያለሽ እዛኔ አዳሪ ትምህርት ቤት ስገባ እንደኔ የልብስ ሀብታም የለም በነገርሽ ላይ ወላሂ እንደኔ ማለት ለራሴ የሚገዛልኛል ገና የታላቂ ያጠራትን ምናምን ለኔ ነው የሚሰጠኝ እና ፏ ነበር ከዛ ከቤተሰብ መለየቱ በጣም ከባድ ነበር በጣም ከባድ እሱ ነበር የሚገርምሽ ወንድሜ ነው ያስገባኝ ታላቃችን መጣለው እሺ አለኝ መቼ አልኩት እኔ ሻንጤ እንደተያዘ ልብሴ እንደተያዘ አላቅም ኦኬ አላቅም ለሞግዚቷ ተስተዋታል መጣለው እሺ ምናምን ብሎ ስሙኝ ሲወጣ አለቀስኩኝ ምን ነው እንዴ ለምን ታለቅሻለሽ ልትማሪ እኮ ነው የመጣሽው ምናምን አይዞሽ ምናምን ነገር አለች ከዛ ስትመጣለህ አልኩት አዎ 11 ሰዓት መጣለው አለኝ በዛ ሰዓት ልክ እኔ ምሳ እንዴት እንደሆነ ታውቂያለሽ እንጀራው ወጡ ውስጥ ነው ያለው እንጀራው ተከትሎ ነው እንዲ በቃ ተሸፍኖ ነው የሚሰጥሽ እና ተማሪ እየበላ ምናምን ይነሳል ይሮጣሉ እኔ ግቢውን አላቅልሽም እዛ ማንንም አይመረም ሁሉም ለራሱ ነው ትሯሯጫለሽ ምናምን ግቢው በጣም ምቹ ነው የውጭ በሚሽነሪዎች የተሰራ ምናምን ስለሆነ በጣም ጽዱ ምቹ ግቢ ነው ኦኬ እያንዳንዱ ነገር ማለት ነውና ለአይነ ስውራን ታስቦ የተሰራ ነው ግን ለኔ ያ ነገር በጣም ከባድ ነው ምክንያቱም ገና ወደ አይነ ስውርነት ከመጣው ገና ፍሬሽ ነኝ ለዛ ነገር ለኔ ደግሞ ከቤተሰብ መውጣቱ ምናምን አለ ከዛ ወጥ ጠብቅልሽ እንዲሳየው ምንም የለም በቃ ቤት ናፈቁኝ ምናምን ከዛ የሆነች ጠርቼ እናትን ይወጣ አልደረሰኝም እኮ አልኳት በቃ ይሳቀችብኝ የሌለ ምን ነው ናሰል እንዲ ገለጥ አርግሽ እኮ ነው በያትለኝ የለም ከተማሪ እኮ ጨራርሶ ምናምን ሄዷል በቃ እያለቀስኩ ነው ብዙ ማልበላው ነካነካ አርጌው ይኩኝ ከዛ ማታ ራት ደግሞ 11 ሰዓት ነው የሚባለው ወደ ራት ምናምን ይባልልሻል እንዴ አሁን ራት 11 ሰዓት በልቼ እንዴት ነው የሚነጋልኝ ነው ገባሽ ከዛ ሲሄድ ራት ምን ቢሆን ጥሩ ነው የበቆሎ ገንፎ ወላሂ ይጣፍጣል ግን አሁን ቴስቱ አዲስ እንዴት ልብላልሽ በቃ ዝም ብዬ ብቻ እንትን ብዬ የሆነ ቅጣትም አለው ምናምን ብለው ያስፈራሩሻል እንድትበይ ከትምህርት ቤት ባህር ያለሽ ምናምን ስለምትባይ የግድሽን ትበያለሽ ምናምን ነገር ከዛ ቀጥታ ዶርም ገብቼ ደግሞ ዶርም እንትን ልክ አዲስ ሆነሽ ስትገቢ ሲኒየሮችሽ ኮንትሮል እንዲያደርጉሽ ምናምን አንድ ሰው ይመደብልሻል እስክትለምጂ እና እሷን ጠይቂያት የምትፈልጊውን የተባልኩት ልጅ ጠርቼ ምናምን የከምባታ ሀገር ልጅ ናት እሷን ጠርቼ ምናምን ዶርም ይወስዳኝ ልብስ ቀይሬ ምናምን ቁጭ ብዬ እጠብቃለሁ ከዛ አዲሷ ልጅ ነው ደግሞ የምትባይ አዲሷ ልጅ ምን ሆነሽ ነው አይ ወንድሜ ይመጣል ብሎኛል ከዛ እንዴ ዛሬ ቅዳሜ ነው እንዴ ቅዳሜ ነው አንቺ የምትሄጂው ተብሏል እዛ ታቂልሽ አጎታችን እነሱ ጋር ሄድ ነበር ግን እኔ እድለኛ ነኝ በቃ ሌሎች እኮ አይወጡም ቅዳሜና እሑድም አይወጡም እኔ አርብ ከሰዓት ወጥቼ ሰኞ ጠዋት ነው የምመጣው ብዙ ጊዜ ኦኬ ከዛ ሪላክስ አድርጌ ነው የምመለሰው ግን ናፍቆት አለ የቤተሰብ ምናምን ነገር ከዛ አረ እንደዛ የለም አትወጪኝ በቃ ያዙኝ ልቀቁኝ ወላሂ አምጡልኝ ወንድሜ ያልኩኝ ማለት ነው ከዛ ብቻ እንደዛ ያልኩ ተላመድን ብሬክ ላይ ጥር ላይ ምናምን ወደ ቤት እንሄዳለን እዛ ሄድኩኝ በቃ መመለስ ምንም አልፈለኩም ገና በአንድ ሴሚስተር በቃ አልሄድም ብዬ አባቴ ተቆጥቶኝ እዚህው እነ ወንድሞች እህቶች እየተማሩ አንቺ አይቆጭሽም ምናምን በኋላ ይቆጭሻል ምናምን እያለኝ ብቻ እየመከረ በጣም ደግሞ ማዘርን ስለያት ነበር ሆዴ የሚባባው በቃ እሷ ማትፈልግም ደግሞ ከዛ ስመጣ ሁሌ ተቋቁሬ እንደመጣው ነው በጣም ያኔ ከሰል ሆኜ ከስቼ ምናምን ነበር አመጣ ያ ነገር ደግሞ ለቤተሰብ ምን ያህል ፔን እንደሆነ ታውቂያለሽ በቃ ምንድነው የሚበሉት በምንድነው ምናምን ከዛ የሆነ ሰዓት እየመጡ ትምህርት ቤቱን ሲያዩት ምናምን በቃ የምር ትምህርት ቤት መሆኑን ሲረዱ ምናምን በቃ እንደዛ ብቻ ቀጠለ እንስፍስፍናታቸው እንትን ብሎ ወደ ግዳጅ በቃ እንደዛ ዝም እንትን ቢላቸው ዋጥ ያደረጉ እንግዲህ እንደዛ ቀጠለ ማለት ነው ያኔ አንቺ በመትያቸው ልክ እነሱም እንስፍስፈው ነው በቃ እሺ ብለው ቢያስቀምጡሽ እዚህ ላይ እንደማደርሽ ታውቂዋለሽ ወይ በጣም መቼም አይደለም ሌላውን ታዩ እኮ
አሁን ለብቻ መንቀሳቀስ ከባድ ነገር እኮ ነው። አሁን አንቺ የሆነ ቦታ ሸኝተሽኝ ተማምነሽ እኮ ትተኛለሽ አይደል? በቃ ያ ነገር የመጣው ከዛ ነው። በፊት እንደዛ ባይተው ኖሮ ዛሬ አንቺ ነበርሽ ሽንት ቤት የምታመላልሽኝ፣ አንቺ ነበርሽ የምታጎርሽኝ፣ እርግጠኛ ነኝ የምነግርሽ ማለት ነው። አሁን አብዛኛው ያልተማሩ አካል ጉዳተኞች ችግር ይሄ ስለሆነ ስለምናውቀው እዛ እኮ ልብስ አጥበሽ እንዴት ማጣጠፍ እንዳለብሽ፣ ኮሌታውን እጁን እንዴት ማጠብ እንዳለብሽ፣ አንሶላ ብርድ ልብስ ስታነጥፊ በምን አይነት መንገድ እንደሆነ፣ ጸጉር ስታበጥሪ፣ ገላሽን ስትታጥ እያንዳንዱን ነገር እኮ እንትን አይደለም እንደዚህ በቲዮሪ አይደለም የሚነግሩሽ፣ በተግባር እያንዳንዱን ነገር የበላንበትን ሰዓት በነገርሽ ሞግዚት ታያጥ እንትን ትመደቢያለሽ፣ በመደባሽ ታጥቢያለሽ። አንድ ሳምንት የሆነ ግሩፕ አንድ ሳምንት አጥበሽ ሞግዚት በዛ እንትን ብቻ ማስገባት ነው። ኦኬ በዳይኒንግ ሩም ማስገባት ብቻ ነው የሞግዚት ስራ። አንዳንዴ ሞግዚቶቹ እኔ በጣም የማደንቃቸው ስራቸው ቢሆንም ቤት ያስጠርጉን ነበር። ቤት ዶርማችንን ጥረጉ፣ ወልውሉ። እዛኔ ግን ያው ኃላፊዎቹ ይቆጣሉ። እንደዛ አይነት ነገር ቤት ማስጠረግ ምናምን አይቻልም። ግን በቃ እነሱ ግዴታ ነው። አንሶላ ብርድ ልብስ ራሱ እናጥባለን በዛ እድሜያችን። ወላሂ ላዚም ጠቅሟቸዋል እንጂ ምንም የጎዳችሁ ነገር የለም። ኢቭን አሁን ኬን ይሄ እኛ ምን ይዛት ዱላ የምትባለው አልቻለ ኬን ነው የሚባለው። በርግጥ እሷን ይዘን ከአስፋልት ውጪ ይለቁናል። መምህር ከኋላችን እየተከተለ አስፋልት ስንሻገር እንዴት መሻገር እንዳለብን እያንዳንዱን ትልቅ ባለውለታችን ናቸው። ሚሽነሪዎች ማለት ነው። ለኛ እንደ ቀልድ የሚታይ ነገር አይደለም። ለዛ ነው። ኦኬ ስሜታዊ ያረክሽኝ አንቺ። እንደዛ ሆኖ እማትረሹ ገጠመኛለሽ ወይ? ቡሊ የተደረግሽው ሊሆን ይችላል። እንደ ለምሳሌ አሁን የምግቡን ነገርሽኝ አይደል? እንደዛ ማትረሹ ገጠመኝ ወይ ከሞግዚት ሊሆን ይችላል ወይ ደግሞ ከተማሪዎች ሊሆን ይችላል። የሆነ ነገር አስታወስኩኝ። አንቺ አዲስ ስትሆኚ ሰው ይሰጥሻል ብለሻል። እንትን የምትዩ የምትጠይቂው ምናምን ጋይድ የሚያደርግሽ ሰው። አንቺ ከዛ የሆነ አመት ስትደርሺ ላንቺም ተሰጥቶሽ ነበርና ስልጣንሽን እንዴት ነበር የምትጠቀሚው? ተወርጅ እንትን ነኝ እኔ በባህሪዬ ኃይለኛ ነኝ። ታውቂያለሽ? እሺ ኃይለኛ እንትን በሆነም ግን ኃይለኝነት አለብኝ። እዛን ልጅነትን ተደማምሮበት ሊሆን ይችላል። ግን የሚገርምሽ መጀመሪያ የገባው አካባቢ እኔ በጣም እንደምቸገር ታውቂያለሽ? ሲኒየሮች በጣም ነበር ልብስ የሚወስድ። ባዶ ሻንጣ ነበር እኮ ቤት የሚሄደው ወላሂ ባዶ። በቃ ቤት ሁሌ እንትን እንደተባልኩኝ በቃ ካሁን በኋላ ልብስ አይገዛልሽም፣ ሲስተር ነው ታላቅ እንዳሰጫት ልብስ ነው ተብሎ ባዶ ሻንጣ ይዤ ነበር የሚሄደው። በቃ 2-3 ልብስ ይዤ ብሄድ ነው ለሰው አከፋፍዬ ማለት ነው። ጊፍት ሪል ስቴት ከዛ የሆነች ደግሞ ትንጥዬ ሬዲዮ ነበረችኝ ከፋዘር ወስጄ እሷ ሰጥቼ ሄጄ አውቃለሁ። ብሬክ ማለት ነው። ከዛ ፋዘር እንዲ ሬዲዮ ነው ወሰድነው ምናምን እንዲ ሰጥቼ መጣ። በቃ ክረምት ላይ ይዘሽ ካልመጣሽ ጉድሽ ምናምን ተባልኩ። ይዤ ስመጣ አንቲናው ተገነጣጥሎ እና በጣም የሆነ ምን አይነት ባህሪ ነበር መሰለሽ? የሆነ እምቢ ካልኳቸው ይመቱኛል ኦር ይቆጡኛል ብዬ ስለማስብ ይመስለኛል ነፍሴ ብቻ ናት የቀረችው እዛኔ። ወላሂ ሞግዚቷ ምርር ብላብኝ በጣም ተማራብኝ። ብር ሲሰጠኝ የሆነ ሰዓት አስተውሳለሁ። ማዘር መታ 13 ብር ሰጠኝ። 3 ብር ለራሴ እስከ 10 ብር ሰጥቻለሁ ወላሂ። ከዛ እዛ ግቢ ውስጥ የሆነ ፈገግታ ብስኩት የሚባል ይሄ የወታደሮች የሚባል ፈገግታ ሳይሆን ሶደሬ ብስኩት የሚባል ነበር። እሱ በአንድ ብር ነበር መጋዡ። ገዝተው ሲበሉ ራሴ ጎመጃለሁ። በራሴ ብር እኮ ነው አይሰጡኝም ነበር። አሁን ስማቸው ነው ይሄንን ዩቲዩብ ማየታችሁ አይቀርም ግን እሺ እንደዛ ነው። ከዛ ለኔ ሲሰጠኝ ደግሞ ጎበዝ ተማሪዎች አንዷ ብቻ ነበረች ትንሽ የምታስቸግረኝ በትምህርት። ሌሎቹ አሁን አንዷ እንግዲህ በህይወት የለችም። የዛሬ 2 አመት በመኪና አደጋ
የሞተችው ማለት ነው ሊና እሷ ነበረች አንድ ሌላ ደግሞ ሁለት ልጆች ነበሩ ጎበዞች ናቸው ራሳቸው እንደዚህ ገላቸውን እንዲታጠቡ ምናምን ልብሳቸው እንዲያጥቡ ጩጬ ናቸው ግን ግዴታ እንደዛ መማር ነበረባቸው እና በጣም እቆጣለሁ ማታለው ብታይ እና በቅርብ ራሱ አንዷን አግኝቼ ይቅርታ ጠይቄታለሁ እና እንዴ እኔን ለማበረታት እኔን ለእንትን ጎበዝ ለማድረግ ነው ያደረግሽው ነገር ነው ምንም አልቀየምሽም ማለች ኦኬ እንደዛ ነበር እንግዲህ ይሄን ካወራን እስቲ ከዛ ፕሮሰሱን አየን ምናምን እንዴት እንደመጣ ኤቭሪቲንግ መጠየቅ ያለብኝም ብዬ ያሰብኩትን ሁላ ጠይቄሻለሁ ወደ ኋላ እንመለስና ከአይነ ስውርነት በፊት የነበሩ ሜሞሪዎችሽን ትንሽ እንጠያየቅ በፊልም ዙሪያ ሊሆን ይችላል በመንገድ ዙሪያ ሊሆን ይችላል በዘፈንም ሊሆን ይችላል ብቻ የዘጠናዎቹ ትንሽ እንጠያየቅ በዛ ዙሪያ እሺ በጣም ፊልም ታይ ነበር በጣም እየተጎነጨሽ ወላሂ በጣም እሺ ፊልም በጣም ከመልሽ በላይ አንዳንድ ብር ሁለት ብር የውጭ ሀገር 2 ብር ነበር መሰለኝ እሺ የህንድ ፊልም እና ምንድነው ሁዱ ቢኮል የሆሊውድ ፊልም የሆነ መታየት ነበር ማን ነው የሚባለው ያኛው ሰውዬ የህንዶ ሆንግ ዋንግ ነው አጭር የህንዶ ሆንግ ዋንግ አታውቂውም ይሄ እንደውም 2 ዝሆን ጠፍቶበት ነው 3 ዝሆን ጠፍቶበት ብቻ እሱን ለማስመለስ ሺዎችን ሲገል አላየሁትም አታውቂውም እሺ ሆንግ ዋንግ አለ ቫንዳም አለ ያ እሱን ሰውዬ ነው ቫንዳም መላጣ ታውቂውሽ የሱን ፊልም ቫንዳም አለ ሻዋሽንገር የሚባል አለ ሻዋሽንገር ነው እነሱ አንቺ እንትን የሻዋሽንገር ላይ ኮስ ሲደባደቡ እኛ እንዲ ሶፋ ላይ ቁጭ ብለን አብረን ፍርጥ ነበር ምንለው ከነሱ ጋር ወላሂ እነሱን ሌላ አማርኛ ፊልም አላዳንኩሽም ያየኋቸው ማለት ነው አላዳንኩሽም መራራ ቅጣት አጋፔ ብታዩ እዛ ላይ ለአንድ ድሬድ ልጅ አለ ፍጹም ዋና ካራክተሩ የሚጫወት ማን ነው እኔ አላየሁትም አጋፔን አንቺ እንኳን ዛን ፈላንሽ ታዩ ግን በቃ አረሳውም እሱ አጋፔ በጣም የዘመኑ ምርጥ እንጃ እሱ አላዳንኩሽም ምናምን መራራ ቅጣት ላይ ያለው አንድ ሎት የሚያደርግ ነበር እሱ ሞቷል አሉ አሁን አይፊል ሶሎ እሱ ምንድነው እንትን ይሄ ነበር ይሄ HIV ምናምን የተያዘችው ምን ነበር ይሄ እነ ሽመልስ አበራ ቀዝቃዛው ላፍ እንዳለ መጠሪያቸውን ባይገርምሽ አላየዋቸውም አንቺ የዚህ የ2000ዎቹ ስለሆነች ነው ወላሂ የዘጠናዎቹ ልጅ ነኝ እኔ ግን አይ እዛና እንትጩ ነሽ እነሱን አታይም እኛው ራሱ የሚገርምሽ እነ ፋዘር እና ማዘር አብረውን ስለማይውሉ ስራ ቦታ ስለሚውሉ መኖሪያው ለብቻችን ነው እና በቃ በዛች አጋጣሚ ነው እንጂ ከተገኘን እኮ ታዩ አውቃለሁ ዱላ ነው ደግሞ ታስተውሻለሽ ግቢያችን ሙሉ እንትን እንጨት ጽዳይ ምናምን ነበር እሱ ላይ ነበር እኮ እንደ ጦጣ ምን እንጠለጠለው እዛው ቁጭ ብለን አኩኩሉ የተጫወትን ዛፍ ላይ ተንጠለጠ ፋዘር መጥቶ ያቀ ከዛ ሁሉንም አወረዳቸውና እኔና አላየኝም ማለት ነው ነሳት ልክ ዞር ስል ሲል ቀይ ሹራብ ነው የለበሱት ይወረች በቃ አንቀጠቅጠኝ ነው ልጅ በቃ አንዳንዴ ላጥላጣልኩኝ ወደስ ያችን አጋጣሚ ስለምንጠቀም ነው እንጂ ፊልም ምናምን እንደዚህ ዜና ነው ማታ ወንደ ተመስገን በየነ እንዲሚላስ ነገር ነበረች እነ ሄርሜላ ምትባል ሄርሜላ አሁን ላይ ባልፈው እንደውም ቲክቶክ ላይ በኤዲቲንግ ብቻ ኤዲት አድርገዋት ቫይራል ወጣ ነበር በጣም ቆንጆ ናት እሷ አማረ ማሙ ጥቁሩ ሰውዬ ከስፖርት ደግሞ ፍቅር ይልቃል ቆንጆዬ እንትና ይሄ ነዋይመር የሚባል ነበር
አንድ ደግሞ ይሁን ድምጽሽ ሰለሞን መኮንን ሰለሞን የሚባል ነበር ወፍራም ድምጹ አሁን ኢትዮጵያ ሬዲዮ ላይ ያለ መሰለኝ እሱ ኤደን የምትባል ደግሞ እሁድ 120 የምታቀርብ ቆንጂዬ አቤት እሷ እነሱን አስታውሳለሁ። ሌላ ከአርቲስቶች ሙሉ አለምና ሰራዊት እነሱ የዘመኑ የማስታወቂያ አሁን እንትናን ማስታወሰው ባሁን ባላቅም አይኑ ትልልቅ ጠቆር ያለ ረጅም ሰራዊታ እንደዛ መሰለኝ ጸጉሩ እንደዚህ ጉፍር ነገር ነበር አሁንም ሴም ስታይል እንደዛው ነገር ነው እሱ ሙሉ አለም ደግሞ ቆንጂዬ ነበረች ድንቡሽቡሽ ያለች ጉድ እሺ ሸዊት ከበደን ሳታስታውሻት እሷን አላስታውሳትም ግን እንትና ሸዊትን ሳይሆን ሀና ነው ትግስት ግርማ አላዳንኩሽም ላይ ስላለች ማለት ነው ኦኬ ሌላ ደግሞ በቃ እነሱ ነው ሌላ ማን ነው ብቻ በቃ እነ ሰራዊት እንትን ደግሞ አቢሲኒያ ባንክ አስተዋውቂ ታውቂያቸዋለሽ ውብሸት ወርቃለማ አቢሲኒያ አይናቸው በጣም ነበር የሚያስፈራኝ ብታይዛን ማስተዋወቂያ ስም ወላሂ አንድ ደግሞ ልንገርሽ እዛኔ ኤችአይቪ ይሄ ሜላ ምናምን የሚለው ዘፈን የተለቀቀበት ዘመን ነበር እና እንትን ኢዮብ መኮንን ያው ቢግ ባንግ ይሄ ጸጉሩ ድሬድ ነበር ኦኬ እና ከሰው ጋር ሆኜ ከመጣ ምንም አይመስለኝም እንደዚህ መድረክ ላይ ተደርድረው ምናምን ስለሚዘፍኑ ቢያንስ እነዘሪቱን ምናምን ነበር ማየው እሱን ላለማየት በጣም ነበር የምፈራው ማለት ነው ድሬዱ ነው የሚያስፈራሽ በቃ ደግሞ እንደዚህ ነገር ብሎ ነው የሚዘፍነው ከዛ ከውጭ እየገባው ነውና ቲቪ ተከፍቷል እሱ መጥቷል ከዛ እንደዚህ ያለ እሱ እየዘፈነ ብቻ ፊት ላይ ተገጣጠመ እዛ ቀን የያዝኩት እንጂ ወላሂ በጣም ነበር የምፈራው ብታይና እነሱን አስታውሳለሁ እና ደግሞ ቦርጫሙ ቲቪ ነበር አይ ኖርማል ነው በዘጠናዎቹ በጣም ኖርማል እሱ ኖርማል ነው በጣም እና እነሱን ሌላ ስፖርት እንትን አትሌቲክስ ደግሞ እንትናን አስታውሳለሁ ይሄ ቀነኒሳ በቀለ አሁን አፍንጫ እንዲህ ያለ ነገር ነው የሆነ እዚህ ጋር ትልቅ አፍንጫ ብቻ ይሆናል እኔ እንጃ እኔ ቀነኒሳ በቀለ አታውቂም አዎ እሺ እንትናንስ ኃይሌን አውቀዋለሁ እሺ ኃይሌ ስለሺ ስህንስ ጥቁሩ አይ አላውቀውም ማነው ስለሺ ስህን የሚባል አለ የጥሩነሽ ዲባባ አታውቂው አላውቀውም አንቺ ብቻ አሁን እነሱ ተከታትለው የወጡበት ሩጫ ቁጭ ብለን ከፋዘር ጋር ያየንበት ነው አስተውሳለሁ እነዚህ ትውስታዎች አሉኝ ከዛ በኋላ ግን ያው ከሚሊኒየሙ በኋላ የመጡ ነገሮች ምናምን ብዙም አላላቅም እንትን ይሄ ህመም ላይ ስለነበርኩ አንድ አመቱን ከምናምን ብዙም ፎከስ አላደርግም ነበር ከዛ በኋላ የሚገርምሽ እንዴ ተሰብስቦ ፊልም ሲያዩ ምናምን በጣም ነበር የሚደበረኝ አሁን ሰምቶ አንደርስታንድ የሚባለው ነገር አላውቀውም ነበር ኦኬ አገባሽ አሁን ታውቂያለሽ በደንብ ተከታታይ ነኝ የፊልምም የዩቲዩብ ድራማዎችን ግን ያኔ ሰምቶ አንደርስታንድ ማድረግ የሚባል ነገር ስላልነበረ በቃ መስማትንም ማየትንም ለነሱ እንደተሰጣቸው ነገር ነበር አድርጌ የምመስለው ኦኬ እና ለካ ሰምተሽም መረዳት ማየት ትችያለሽ ገባሽ እነሱን ግን አዳሪ ትምህርት ቤት በኋላ ነው እንትን ያደረኳቸው በደንብ የለመድኳቸው እንደዛ ነው መልካም ሌላ ደግሞ ምን አይነት ጨዋታዎችን ትጫወቱ ነበረ አንዱ የቀረ ይደብራል ግን በቃ እንደዚህ አሁን ቀስት የሚባል ነበር እንደዚህ በፔስታል እንደዚህ ድንጋይ ትይዥና ላስቲክ በመሃላልሽ እንጨጣ አርገሽ ሰው የምትመጪበት ማለት እሺ እዛ የሆነ ሰዓት እንደዚህ ያው ያቺ የፈረደባት ዛፍ ነው ምግብ ውስጥ አለች አላልኩሽም እዛ ላይ ተንጠልጥለን ዩኒቨርሲቲዎች ገበያ ምጣድ አዝላ እየሄደችው ለመሸጥ ቅዳሜና ማክሰኞ ነበር ገበያ የሚሆነው እኛ ሀገር እዛ ነበርንበት እና አንድ ያጎታችን ልጅ እንደዚህ ቀጥታ ምጣዱን አገኘው ማለት ነው በቃ በደች እያለች
ፋዙካሽ አልመጣ ብራዘር ባይዘው የብራዘር ልጅ ናት እሱ መጣ በቃ ቀወጠችው ማን የሰበረው በቃ ከዛ እንግዲህ ራሳችንን ማዳን ስለነበረብን በቃ ኪያኑ ተባለ ምናምን ተቀጠቀጠ ነው የምልሽ አስከፈለችው ኦኬ ተከፈላት ምናምን ብቻ እሱ ተቀጠቀጠ ሄደ እንደዛ ነው ይሄ እንትን የሚባል ነበር ደግሞ እንዲ ዳርና ዳር አንድ ሰው ይቆምና ግቢው ሰፊ አይደል እዛ ይቆምና በመሃል አንድ ሰው እየተሯሯጠ ቆርኪ መደርደር በቆርኪው በኳሱ ያንን እንትን መበተን ምናምን እሱ ስሙን አላውቀውም ሌላ አኩኩሉ ያው የተለመደ ነው አኩኩሉ ስንጮስ ደግሞ በጣም የተንኮላችን ተንኮል ከግቢው ውጭ ነው የምንደበቀው እጅ ተደብቀን ግቢው ክፍት የሆነ የለ በዛ መሃል ወይ ፋዘር ይመጣል ወይ ብራዘር ይመጣል ከዛ ወቀጣ ነው በቃ የኛ ዱላ እኮ አያውቅም እኔ እንደውም ብዙም ሳልመታ ነው ቶሎ የዳንኩት በጣም ነበር ቅጣት ይሄ ቀላል የሚባሉ ቅጣቶች ደግሞ እንደዚህ ትልልቅ እንትኖችን አጥፍተን አይደለም ጥፋቶች ስለተጫወትን ብቻ ግን አጫዋታችን የኛ ራሱ ልክ አይደለም ነው አሁን ስትረጁ ዛፍ ላይ መንጠልጠል ይሄ ከግቢ ውጭ እየተሯሯጡ ምናምን እሱ ልክ አይደለም እንጂ ከዛ ውጪ እንደዛ ነው እንዴ ጠይቅሻለሁ ብዬ ቀደም ቦብ ማርሌ ስሉ ተሰቅሎ ነበር ከነ ጭሳጭሱ እኔ መስለኝ የነበረው ሲጋራ እንደያዘ ነው ግን ጊታር መጫወቻ ነው ቤታችን ነበር ቦብ ማርሌ ከነ ድሬዱ ምናምን ነበር ቦብ ማርሌ የቴዲ ክርስቲያኖ በነገርሽ ላይ ቆይ ክርስቲያኖና ሜሲ የአንድ ትውልድ ልጆች ናቸው ተቀራራቢ ናቸው ግን ክርስቲያኖ ብቻ ማቀው ቆንጆዬ ነው በጣም ስዕሉ ነበር ቤታችን ፖስተር የሱ የቴዲ ዩኒቨርሲቲ ደግሞ ዩኒቨርሲቲ ሻት እንትን ለብሳ የሆነ ፎቶ ተነስታ በቃ እንትን ሆኖ ፋሽን ሆኖ አሁን ላይ ባለው ይሄ ማቹር በሆነው አስተሳሰብሽ አእምሮሽ ሳይሆን ያኔ ልጅ እያለሽ እስከ አዳሪ ትምህርት ቤት ባለሽ ታይም ማለት ነው እዛ ባለሽበት ታይም ድረስ ምን ነገሮችን አጥቻለሁ ምን ጎሎኛል ብለሽ ፊል አድርገሽ ታውቂያለሽ እውነት ለመናገር ይሄ አይነ ስውር ኦር አታይ ምናምን የሚለው ወርድ በጣም ነበር የምጠላው እስከ ስንት ልበሽ እስከ 3ኛ ክፍል ምናምን እያለው ምናምን በጣም ነበር የሚደብረኝ ቃሉ በራሱ ነው ማለት አልተቀበልኩትም ነበር እንዳልኩሽ ያ መጀመሪያ ቤተሰብ እንደዛ ያለው ነገር አለ ዶክተሩን ደግሞ ይመለሳል ምናምን ሚል ነገር ስላለ እኔ በቃ አይደለሁም ብዬ ነው ለራሴ እንተነመለው ስቀበል ነበርው ማለት ነው ኢቭን እዛ አንዳንድ ጓደኞቼ የሰፈር ጓደኞቼ ክረምት ሲል ይመጡ ነው የት ነው የምትማሩ ሻሸመኔ ምን ትምህርት ቤት እንግዲህ ሻሸመኔ አይነ ስውራን አዳሪ ትምህርት ቤት ነው ይባላል ይሄው አዳሪ ትምህርት ቤት ነው አይነ ስውር የሚለውን አልወደውም ነበር አመንሽኝም አላመንሽኝም ማለት ነው እና እዛኔ በቃ ልክ ወደ ቤት ሲሄድ ምናምን እንዴት ልበልሽ አሁን ታላላቆቼ ታናናሾቼ ስልሽ በእድሜ በጣም ተቀራራቢ እንደሆነ ታውቂያለሽ በጣም ነበር ጫና ማደርግባቸው በቃ ከኔ ተለይተው የሆነ ነገር እንዳያደርጉ ምናምን ኢቨን ቲቪ ራሱ በጣም ተቀነሰ ከዛ በኋላ ጨዋታ ተቀነሰ እነሱም እያደጉ ስለሄዱ ሊሆን ይችላል ግን በጣም ብዙ ነገሮች ተቀንሰዋል በቃ የሆነ እንደ ድሮ ደስተኛ ሆኖ አይጫወቱም ነበር ደስተኛ ሆኖ ግቢ ውስጥ የጎረቤት ልጅ ምናምን መጥቶ አይጫወቱም ነበር በቃ ሙሉ ትኩረታቸው እኔ ላይ ነበር ከዛ በኋላ ይሄ ልክ እቺ አንድ አመቷን የተወሰነ ወራውን ቤት ቆየው አልኩሽ እዛች ጊዜ መድኃኒት ያበሻ መድኃኒት ምናምን ከዘመናዊ ወደ ባህላዊ መድኃኒት ምናምን ተዘዋውሮ ነበር ፋዘር እና የተለያዩ ገጠር ይጫካውስ ምናምን የሚቀመሙ ሰዎች አሉ የተባለ እዛ በጣም ነበር የሚወስደኝ እና በዛ በጣም ነበር መማሩ በጣም የሚያቃጥሉ መድኃኒቶች ናቸው የሚመር የሚዋጥ የሚታኘክ ምናምን ይቀጥላል ስለሆነ በጣም ብሬት አለውና የሆነ በቃ ለምን እኔ ብቻ ወስዳለሁ እነሱ ለምን አይወስዱ የሚል ስሜት ነበረኝ ምናምን በጣም ቻሌንጂንግ ነበር ከዛ በቃ ብዙ ከምልሽ በላይ ማለት ነው ፀሐይ ምናምን ይባላል ሁሉም ደግሞ የራሱ መጥቶ አይደለም ይጭንልሽ ሰብ እዛኔ በቃ እሷ በቃ ብርሃኗ ይመለስ እንጂ ምናምን እንጂ ምንም ያደርጉ ነበር ከምልሽ በላይ አሁን እንደዚህ ሚዲያ ላይ የማይነገሩ በጣም ብዙ ቻሌንጆች ማለት ነው
በዛ ሰዓት እኔ በጣም ትምህርት ቤት መግባቴ ግን ቢያንስ በቃ መድኃኒት እንዳልወስድ እዚህ ቦታ ሂጂ እንዳልባል ምናምን አደረገኝ። ደስ አለኝ በቃ ከሱ ነገር መሆኑ። አዳሪ ትምህርት ቤት ከገባን በኋላ እንዳልኩሽ ያንን ነገር አልተቀበልኩትም ነበር። ግን ቀስ በቀስ በቃ ወንድሞቼ እንዲህ ክፍል ደረሱ እሷም እንዲህ ክፍል ደረሰች ሲባል ደስ ይላል። በቃ በጣም የሆነ አንዳንዴ አስተዋይ ቤተሰብ ሲኖርሽ አትጎጂም፣ ብዙ ነገሮችሽ አይጎዳም። እውነት ለመናገር እኔ አሁን በዛች ሁኔታ 2 አመት ቁጭ ብዬ ቢሆን ኖሮ በጣም ሳይኮሎጂካሊ ይጎዳል። ብዙ ነገሮችን በጭንቅላት ይይዝ ነበረ። ግን አሁን እዛ ቤት በተቀመጥኩበት ሰዓት ኢቭን ቤት ውስጥ የነበሩ አጋጆቻችን አሁን መስተንግዶ ሆቴል ነበር፣ እዛ መስተንግዶ የሚሰሩት እንኳን ማለት ነው ምን ያህል እንደሚወዱኝ በቃ ምን ያህል እንደሚወዱኝ ቤት ውስጥ የሚሰሩት ሁላ ማለት ነው። በጣም ረጅም ጊዜ ነበር የሚቆዩት። በቃ ከኔ ጋር መሆን ደስ ይላቸዋል፣ እኔም ከነሱ ጋር መሆን ደስ ያ ነገር ስለነበር ያቺን ለማሰብ አላገኘውም። ግን በቃ እያደሽ ከፍ እያልሽ ምናምን ስትሄጂ በተለይ ከአዳሪ ትምህርት ቤት ከወጣ በኋላ ከዛ በኋላ ቼክ አያረጉሽም። በቃ ራስሽን እንትን አስተምረናል፣ መሰረት አስይዘናል፣ በዚህ መንገድ ሂጂ ነው የሚሉሽ እንጂ ከዛ በኋላ በተለይ ከ6ኛ ክፍል በኋላ ቼክ የሚያደርግሽ የለም ከቤተሰብ ውጪ። ኦኬ ቤተሰብ ደግሞ እንዴት ማድረግ እንዳለበት ግራ ይገባል። ገባሽ? እዛ ጋር ሁሉ ነገር ተሟልቶልሽ አትወጪም። ምግቡ ምኑ እዛ ነው። ከወጣሽ በኋላ ግን ቤተሰብ ጋር ስለሆነ ቤተሰብ በጣም ግራ ይጋባል። ቤተሰብ ግራ ከሚጋባ ብለሽ ደግሞ አንቺ በልጅ አይምሮሽ ምንድነው የራስሽን እንትን ነው የምትወስጂው፣ የራስሽን ጓደኞችሽ ያለፉበትን መንገድ ለመጠቀም ነው የምትሞክሪው። እንግዲህ እንዳይረዘም ከ6ኛ ክፍል በኋላ ያለውን በቀጣይ ቪዲዮ ብናደርግ አይሻልም? ይሻላል። ያው በቀጣይ ቪዲዮ እንመጣለን። በደንብ ሼር፣ ሰብስክራይብ፣ ላይክ አድርጉልኝ፣ አበረታቱኝ። በቀጣይ ቪዲዮ እስክንገናኝ እወዳችኋለሁ። ሰብስክራይብ አድርጉ። ባያቻው ሰብስክራይብ እያደረጋችሁ ቻው ባይ